ኢትዮጵያ ትልቅ የኪነ ጥበብ ሰው አታለች። ከህፃናት እስከ አዋቂ የሚወደደው ተወዳጁ ኮሜዲያን አርቲስት ነፃነት ወርቅነህ ህልፈተ ህይወትን ተከትሎ የተሰማንን ሀዘን እየገለጽን ለቤተሰቦቹ ለወዳጆቹ መጽናናትን እንመኛለን። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንን መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። የሱን ህልፈተ ህይወት ተከትሎ የተለያዩ ሰዎች የተለያዩ አስተያየቶችን ሰጥተዋል። ከኮሜዲያን እሸቱን ጀምር። እንግሊዝ ሀገር ለስራ በነበርኩበት በድንገት መኪና ውስጥ እየተጓዝኩ በሰማሁት ዜና ክፉኛ ደነገጥኩ። የዜናው ትክክለኛነት ለመካድ ሞክርኩ። ከዛም ወደ ጌጡ ተመስገን ፔጅ ሄጄ ዜናውን አየሁት። መስማት የማልፈልገውን ዜና እዛው ተጽፎ ሳየው የተሳሳተ የፌስቡክ ፔጅ እንዳይሆን ገምቼ የፎሎወሩን ቁጥር አየሁት። 1.6 ሚሊዮን ተከታይ ያለው ትክክለኛው የጌጡ ተመስገን ገጽ ነው። ለማረጋገጥ የቀድሞውን የኤቢሲ ዋና ስራ አስኪያጅ ሳሚ ጋር ደወልኩና ገና ስልኩን ሲያነሳው ሳቅ እየተናነቀው እያለቀሰ ሄለው አለኝ። ሳሚ የሰማሁት ዜና ልክ ነው ወይ? ነፃነት ምን ሆነ አልኩት። እንባውን እየታገለ እውነት ነው ሼ አርፏል አለኝ። ነፃነት ወርቅነህ የኢትዮጵያ ሕዝብ ከህፃን እስከ አዋቂ ድረስ ምን ያክል እንደሚወደው የገባኝ እኔ የሱን ስራ ለመስራት በሞከርኩበት ወቅት ነው። እጅግ የህዝብ ልብ ውስጥ ጠብቆ የገባ ተወዳጅ የጥበብ ሰው፣ ከትንሽ ተነስቶ ትልቅ ደረጃ የደረሰ ስኬታማ ባለሙያ፣ ድንቅ ተዋናይ፣ ተወዳጁ ፕሮግራም መሪ፣ የማይረሳ የኪነ ጥበብ ባለሙያ፣ የፊልምና የቲያትር ድምቀት ነፃነት ወርቅነህ ዛሬ ጥር 8 2018 ኢትዮጵያ ወርቅ ልጅ አጣች። ቤተሰቦቹን እግዚአብሔር በቅዱሱ መንፈስ ያጽናናችሁ፣ ልጆቹ በክርስቶስ ያሳድጋችሁ። የእሱን ነፍስ አባ መቃርትና አባ አንድራኒቆስ በምልጃቸው በአጸደ ገነት ያሳርፉት ይላል። እንግዲህ የተወዳጁ የኮሜዲያን እሸቱ ጽሑፍ። በዓለም የኮሜዲያን ንጉሥ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበር። ማንም እምባዬን እንዳያይብኝ ሁሌ ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ ጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ እውነት ነው። በዓለማችንም ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ ውጠው ለእኛ ፈገግታቸውን ሲያድሉን ኖረዋል። የእኛ ነፃነት ወርቅነህ ልክ እንደ ቻርሊ ቻፕሊን ነበር። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጥራቸው ቀልዶች ስንዝናና፣ ምናልባትም እሱ በውስጡ ምን አይነት ዝናብ ይዞ ይዞር እንደነበር አናውቅም ነበረ። ህመሙን በፈገግታ ታፍኖ የራሱን ጭንቀት ወደ ጎን ትቶ ለእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስ ነበረ። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸውን ታምሜያለሁ አይሉም። ነፃነትም ህመሙን አላሳየንም፣ ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበር። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገ ሁሉ ነፃነትም ህመሙን በሳቅ ውስጥ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋውና ክብሩ እጥፍ ነው። ተስፋዬ በጌታ እንግዲህ ምንስ ያሻኛል? ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። በብዙዎች ዘንድ የሚወደደው አንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በዚህ ድንቅ አርቲስት አሟሟት የተሰማውን ጥልቅ ሐዘን እንዲህ ባለ መልኩ ገልጿል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራም በህዝቡ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው አርቲስት ነፃነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለት በተሰማው ህልፈተ ህይወት በደረሰው ሐዘን ለቤተሰቦቹ፣ ለወዳጆቹ
እና ለመላው አድናቂዎቹ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት እንዲያኖረው ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኖር። ፍቅር ያሸንፋል። እና ሙያዬን በጣም ነው የምወደው። እኔ አብሮኝ ያደገ ነገር ነው። በጣም ደስ ይብሎኝ ነውና ሁሌ ስለሱ ነው ማስበው። በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ። ደግሞ በጣም አነባለሁ። ማንበብ ምናምን ደስ ይለኛል። ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው። ማንበብ በጣም የፈጠራ ነገርን ይጨምራል። በመቀጠልም ዲያቆን ሄኖክ የዚህን ድንቅ አርቲስት ሕልፈተ ሕይወት ተከትሎ የሰጠውን አስተያየት አብረን እንመልከት። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም አልን። በምትወደው መልአክ በቅዱስ ዑራኤልና በመላእክቶች እጅ ነፍስን ያሳርፋት። ኦ እግዚኦ አረፍ ነፍሰ ገብርከ ቃለ አብ። አቤቱ የባሪህን የቃለ አብን ነፍስ አሳርፍ። እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። ሁለተኛ ዜና ምዕራፍ 30 ከቁጥር 19። እንግዲህ ውድ ቤተሰቦቻችን በዚህ ተወዳጅ አርቲስት ሕልፈተ ሕይወት የተሰማንን ጥልቅ ሐዘን በድጋሚ እንገልጻለን። ነፍሱን በአጸደ ገነት እግዚአብሔር ፈጣሪ አምላካችን ያሳርፍልን። ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ናሁታ ቲዩ